ትሬዲንግ ኃላፊነቱ የተወሰነ የግል ማህበር ድርጅት 35 ዓመቱን ያከብራል። 3 አስርት ዓመታት በላይ በቁርጠኝነት በመጓዝ እድገትና ዘላቂ ስኬትን በማስመዝገብ ከፍተኛ ጥረት በማድረግ እነሆ ዛሬ በልደት ታጅቦ ደርሷል። የሁሉም የመጀመሪያ መሰረታዊ የሆነው ምሰሶአችንና እናት ኩባንያችን በመንከባከብና በማጠናከር የሚቀጥለው 40 እና 50 ዓመት ለማክበር አምላክ በሰላም ያድርሰን በማለት መልካም ምኞቴን በመግለጽ ንግግሬን እዚህ ላይ ቋጫለሁ። አመሰግናለሁ። ስኬታችን ይቀጥል እመኛለሁ። መልካም 35ኛ የምስረታ በዓል። አመሰግናለሁ። ራዕያችን በ2030 እንደ አውሮፓውያን አቆጣጠር በኢትዮጵያ ውስጥ ከተመዘገቡ የንግድ ድርጅቶች ውስጥ በጥራጥሬ፣ በቅባት እህል፣ በቅመማ ቅመምና ቡና ላኪነት ዘርፍ 5 ቀዳሚ የንግድ ድርጅቶች መሆን ነው። ዛሬ የምናከብረው የ35 ዓመታት የንግድ ጉዞ የመጣንበትን የጽናት መንገድ ተከትለን ቀጣይ ከፊታችን ያሉ ዘመኖችን እንዳለፉት ጉዟችን በጥንቃቄ እርምጃና በማስተዋል ካሰብንበት እንድንደርስ ጽኑ ስንቃችን መሆኑን ሳንዘነጋም ነው። አቶ ገብረ ኢየሱስ ማውቀው በታታሪ አስመጪ፣ ላኪ እና ኢንዱስትሪ ባለቤት ነው። ከዛ አልፎ በሪል ስቴት ሲገባ ትንሽ ፈርቼ ነበር። ነገር ግን ያመጣው ስኬት ለመላ ሀገሪቷ በጣም የሚያኮራ የሚያስደንቅ ሪዘልት ነው ያመጣውና በጣም ደስ ብሎኛል። ፈጣሪ ባርኮ። የዛሬውን ዓመታዊ በዓል ልዩ የሚያደርገው 6ኛው የእህት ኩባንያችን ማለትም የጊፍት ቱር ኤንድ ትራቨል መስረታ ተጠናቆ ስራ መጀመሩ ነው። ጋራ እንገነባለን፣ ውጤቱንም በጋራ እናያለን። ጊፍት ሪል ስቴት በየቀኑ እየጠነከረ ቅድም እንደተገለጸው የተሻለ ነገር ለማየት ጥሩ ጊዜ ይሆናል ብዬ እመኛለሁ። አመሰግናለሁ። አሁንም ገና ብዙ እንሰራለን። ብዙ አስባለሁ። ለወገን ብዙ ስራ እድል መፍጠር አስባለሁ። ለራስ ቅድም እንደተባለው ለራስ መቼም ዛሬ 30 ዓመትም ዛሬ 35 ዓመት በሰራ ነው ሼርም ገዝቶ መኖር ይቻላል። ግን ትልቁ ለወገን የስራ እድል መፍጠር፣ አንድን ስራ አስቦ አልሞ አቅዶ ተግባራዊ ሲሆን ከዛ በላይ የሚያስደስተኝ ነገር የለም። እኔ በህይወቴ እሱ ነው የሚያስደስተኝ።